የእግዚአብሔር ልጅ ወይም የእግዚአብሔርም ሐሳብ ልጁ በብዙ ሰዎች እንዲከበብ ነው። እሱ በመሃል እንዲሆን ነው። ገና በዚያ በአትክልቱ ስፍራ እግዚአብሔር የሕይወትን ዛፍ በገነት መካከል ተከለው። ያ በገነት መካከል ላይ ዳር ላይ አይደለም ያለው የሕይወት ዛፍ በራእይ ላይ ያየነው ጌታችን ኢየሱስ ነው። በእግዚአብሔር ገነት ያለው የሕይወት ዛፍ ነው። እሱ መካከል ላይ ነው የተተከለው፣ ጥግ ላይ አልተተከለም። የእስራኤል ልጆችን አወጣቸው። ከዚያ በኋላ የመገናኛው ድንኳን ጌታ ክርስቶስን የሚገልጠውን ድንኳን ስሩ አለ። ግን አለ ድንኳኑን በሕዝቡ መካከል ላይ ትተክለዋለህ፣ ሕዝቡንም በዙሪያው ታሰፍራለህ አለ። መሲሁ ባዳናቸው ከግብፅ ባወጣቸው በተቤዣቸው ሕዝብ መካከል ላይ መከበብን ፈለገ። ካዳንኳችሁ ይበቃችኋል፣ ዞር በሉ አላለም፣ ክበቡኝ አለ። ይህም ከብዙ ጊዜ ጀምሮ እመኛለሁ አለ። መጣ በዚህ ምድር ላይ 2 ወይም 3 ሆናችሁ በስሜ በምትሰበሰቡበት በዚያ በመካከላችሁ ሆናለሁ አለ። በስሙ ስንሰበሰብ ገቢናው ላይ አላለም፣ ቪአይፒ ወንበር አዘጋጁልኝ አላለም፣ አበባ አስቀምጡልኝ አላለም፣ በመካከላችሁ ሆናለሁ አለ። ያ ብቻ አይደለም። በዕብራውያን መጽሐፍ ላይ እነሆ ከወንድሞቼ ጋር በማህበር መካከል ሆኜ በዜማ አመሰግናለሁ አለ። ክብር የሚገባው የክብር ራሴ ክብር ጌታ ኢየሱስ እኔ እዚህ ጋር ቆማለሁ፣ እናንተ እዛ ጋር ትሆናላችሁ። እኔ እዚህ ቁጭ እላለሁ በክብር ዙፋኔ፣ ትቆሙና በእግሮቻችሁ ትዘምሯታላችሁ፣ ትሰግዷታላችሁ። ያዳንኳችሁ ለዚህ ነው። በል ተንሱ ለጸሎት፣ በል ስግዱ ለእግዚአብሔር አላለም። መሃላቸው ሆኜ አብሬ በዜማ ዘምራለሁ አለ። ምኞቱ ይሄ ነው። ነግራችኋለሁ። የሞተ ቀን ላይ እንኳን ዳር ላይ አልሰቀሉትም። በወንበዴ ተከቦ መሃል ላይ ነው። መሃሉን ቦታ ይወዳል። መከበቡን ይፈልገዋል። በሰዎች መሃል መሆንን፣ በሰዎች መሃል ማደርን ይፈልጋል። በፍጻሜ ጊዜ የሰጠን ተስፋ ይሄው ነው። ያን ጊዜ እንባቸውን ከዓይናቸው ያብሳል። ለቅሶ በዚያ የለም፣ ሐዘን በዚያ የለም። እግዚአብሔር አምላክ ራሱ በመካከላቸው ሆኖ አምላካቸው ይሆናል። ሁሉም ያዩታል። ምኞቱ ጌታ ይሄ ነው።